ክፍል የሰሜን ሸዋ ዞን ዋና አስተዳደር፣ የተከበሩ አቶ በድሉ ብሸት የደብረ ብርሃን ከተማ ከንቲባ፣ ከፍተኛ የመንግስት ባለስልጣናቶች፣ የመገናኛ ብዙሃን እና አባላት፣ ጥሪ የተደረገላችሁ እንግዶች፣ የኃይሌና ዓለም ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ቤተሰቦች፣ የስራ አጋሮችና የከተማዋ ነዋሪዎች እንኳን ደህና መጣችሁ ማለት ነው። በቅድሚያ ጥሪያችንን አክብራችሁ የአዲሱ አንዳንድ ጊዜ ህዝብ ስለሌለ እኔ አጠር አድርጌ ናገር። በቅድሚያ ሁላችሁም እዚህ የተገኛችሁ ሁሉ በጣም አድርገን እናመሰግናለን። ይህ የኃይሌ ሆቴሎችና ሪዞርቶች 11ኛ መዳረሻችን ነው። በዚህ በውዋ ደብረ ብርሃን ምንም እንኳን ይሄኛው ፕሮጀክታችን ትንሽ ዘግየት ቢልም ከሌሎቹ በጣም በምንፈልገውና ባቀድነው መሰረት ተሳክቶልን እየሰራነው ነው። ኃይሌ ሆቴሎችና ሪዞርቶች የዛሬ 16 ዓመት ማለት እንደ አውሮፓውያን አቆጣጠር 2010 ዓ.ም ጀምሮ የመጀመሪያውን ሐዋሳ ከተሰራ ጀምሮ ዛሬ 11ኛ መዳረሻችን ላይ ደርሰናል። የሚቀጥሉት ደግሞ መዳረሻዎች ጎንደር፣ ድሬዳዋ፣ ሐረር እያሉ ይቀጥላሉ እና በአጠቃላይ ይህ ፕሮጀክት ወደ 1.9 ቢሊዮን ብር ተጠቅሟል ማለት እንግዲህ በልቷል ማለት ነው። አንዳንድ ነገሮቻችን እዚህ ሆቴሎቻችን ላይ በኋላ በደንብ ኤክስፕሌን ያደርጋሉ የኃይሌ ሆቴሎችና ሪዞርቶች ባለሙያዎች። በአጠቃላይ ግን ብዙ ነገሮችን ለማድረግ ሞክረናል። እንደምንፈልገውም በጥሩ ሁኔታ ተሳክቶልናል። እንደምታውቁት ደብረ ብርሃን እያየኋት ላለፉት 20 ዓመታት እንደ ስፕሪንት የተወረወረች ከተማ ነች። ከተማዋ ብቻ ሳይሆን በአካባቢው ያለው እንደ ሰሜን ሸዋ በጣም ከፍተኛ የሆነ ኢንቨስትመንት ያለበት ብዙ ፋብሪካዎች፣ ብዙ ኢንዱስትሪዎች የተስፋፉባት ከተማ ነች። እኛም ወደዚህ ስንመጣ ያው እነሱን አይተን ኢንቨስትመንቱ አዋጪ መሆኑን አይተን በጣም ጥሩ ነገር ለመስራት ተሞክሯል። በመጨረሻ ግን እኔ ብዙ ማለት አልሞክር ጥሩ ነው፣ ግን አመስግኝ የማልፈው ከዞኑ ጀምሮ እስከ ከተማ መስተዳደሩ ድረስ የቱሪስት መስሪያ ቤቱ ሁሉ በጣም ከፍተኛ የሆነ ትብብር አድርገውልናል። እዚህ ከመጀመሪያ ጀምሮ መሬቱን በሊዝ ከማግኘት ጀምሮ የነበረው በጣም በርካታ ሰዎች ተሳትፈውበታል። በጣም ነው የምናመሰግነው። እንደ ኃይሌና ዓለም ኢንተርናሽናል ባልደረቦቻችን ይህንን ነገር ሳላመሰግን አላልፍም። ፕሊስ እንደዚህ አይነት ነገሮች በሁሉም ቦታ መለመድ አለባቸው። እናንተ የምታደርጉት ሪሊ ለባለ ሀብት ወይም ደግሞ ኢንቨስት ለሚያደርገው የእናንተ ድጋፍ ማለት ገንዘብ አይደለም። ድጋፍ ማለት መሬት መስጠት አይደለም። ድጋፍ ማለት አይዞ በርታ፣ ምን ጎደለ፣ እንዴት ነው፣ ምን ቸገረክ፣ ምንም ላታደርጉለት ትችላላችሁ። ይሄ ነው ድጋፍ ማለት። በእውነቱ እኛ ብዙ እቃዎችን ከለዚህ ለደብረ ብርሃን ከቀረጥ ነጻ ስናስገባ ነበረ። እስከ ክልሉ ድረስ የነበረ ድጋፍ በጣም በዚህ አጋጣሚ ሳላመሰግናቸው ማላልኩ ሰዎች አሉና ምንም እንኳን ዛሬ በዚህ ባይመጡ ከባህር ዳር ላይ ሆነው በጣም ብዙ የተባበሩን አካላቶች አሉ። የክልሉ አካላቶች እንዲሁም የመንግስት አካላት በጣም ነው የምናመሰግነው። የተፈቀደልን የቀረጥ ነጻዎች በሙሉ እዚሁ ማየት ይቻላል። እንደውም ከቀረጽ ነጻ ብቻ ያስገባነው ሳይሆን ቀረጽ እየከፈልን ከዚሁ ከከተማ ውስጥ የገዛናቸው ብዙ ነገሮች አሉ። ብቻ በአጠቃላይ የምነግራችሁ በዚህ የሆቴል ቢዝነስ ሆቴል መክፈት ረጅም ዓመታት ሲቆይ እንዳትገረሙ። ምክንያቱም በጣም ከባድ ቢዝነስ ስለሆነ ያው ቤትን ማሟላት ነው። 123 ነው 124 ሩም አለ። 123 ቪላዎች መስራት ማለት ነው። 124 ቪላዎች መስራት ማለት ነው። ለእያንዳንዳቸው ኪችን ያስፈልጋቸዋል። ለእያንዳንዳቸው መኝታ ቤት፣ መታጠቢያ ቤት፣ ሁሉ ነገር መሟላት አለበት እና
ለበርካታዎችም የስራ እድል ፈጥሯል። እንደ ኃይሌ ዓለም እንደ ሆቴሎቻችን አሁን ወደ ክሎዝ ቱ 3000 የሚጠጋ ይመስላል። እንደ ኃይሌ ዓለም ግን 5700 ያላነሰ ሰራተኛ ባልደረቦች ይዘን ነው ያለነው። ይሄ ደግሞ በጣም ከምንረካበት አንዱ ነገር ነው። እኛ እንቀጥላለን። ከኢትዮጵያም አልፈን ወደ ውጭ ለመውጣት እያኮበኮብን ነው እንሞክራለን። በጣም ነው የምናመሰግናቸው። እንኳን ደስ አለን። እንኳን ደስ አለን።